ይህ ቪዲዮ የሚሆነው የጃንዋሪ ሰከንድ ዊክ ፕራይስ ፎርካስት ነው የሚሆነው። ኦኬ ፕራይስ ፎርካስታችንን የምንጀምረው አዝ ኦልዌይስ ከኢኮኖሚ ካሌንደር ነው። ወደ ኢኮኖሚ ካሌንደር ስንመጣ ሰኞ ምንም አይነት ትሬድ ፎልደር ኒውስ የለም። ማክሰኞ ሲፒአይ አለ፣ ሮብ ደግሞ ፒፒአይ አለ፣ ሐሙስም ልክ እንደዛው አንኤምፕሎይመንት ክላይም አለ። እነዚህ አሁን የነገርኳችሁ ሬድ ፎልደር ኒውሶች በጣም ኢምፖርታንት እና ሃይ ኢምፓክት ያላቸው ሬድ ፎልደር ኒውሶች ናቸው። አይ ቲንክ ስለ ሲፒአይ ሌክቸር አልተሰራም። ኤፍኤምሲ እና ኤንኤፍፒ ብቻ ነው ሌክቸር የተሰራው። ኢምፖርታንት ከሆነ ለእናንተ ኮመንት ላይ የሲፒአይ ይሰራልን በሉ። የሲፒአይ ሌክቸር በደንብ ይሰራላችኋል። ኦኬ ሲፒአይ ኤክስፔክት የተደረገው ፕሪቪየስ የነበረው 0.2 ነው። ፎርካስት የተደረገው ኤክስፔክት የተደረገው ደግሞ 0.03 ነው። ክሊር ሶ ኢፍ ከ0.03 ከፍ ብሎ የሚወጣ ከሆነ በዚህ ሲፒአይ ማለት የዋጋ ግሽበት ማለት ነው። ፎርካስት ከተደረገው በተወሰነ ከፍ ብሎ የሚወጣ ከሆነ ለዶላር ስትሬንግዝ ሊሰጠው ይችላል፣ ለሌሎች አሴቶች ደግሞ ዊክነስ ሊሰጥ ይችላል። ክሊር ሶ እነዚህ ነገሮች ታሳቢ አድርጉልኝ። ሮብ ደግሞ ኢምፖርታንት የሆነ ኒውስ አለን ፒፒአይ። ሐሙስ ደግሞ አንኤምፕሎይመንት ክላይም አለን። ጀስት አንኤምፕሎይመንት ክላይም ማለት የስራ አጥ መረጃ ነው የሚያሳየን። የስራ አጥ መረጃ ማለት ፎርካስት የተደረገው አለ። ፎርካስት ከተደረገው በላይ ኦር ደግሞ ከፍ ተብሎ የሚወጣ ከሆነ ለዩኤስዲ ዊክነስ ይሰጠዋል። ኮዝ የስራ አጥ ብዛት እየጨመረ ከሆነ ኦፍኮርስ ዊክነስ ነው ሊሰጠው የሚችለው። ከዛ በላይ ከፍ ብሎ የሚወጣ ከሆነ ዊክነስ ይሰጣል። ሞር ተቀጣሪ ያልሆኑ ሰዎች ስራ አጦች እየቀነሱ የሚመጡ ከሆነ ደግሞ እስርን ጊዜ መስጠት ፕሮባቢሊቲ ያለው ማለት ነው። ክሊር ሶ ሰኞ ምንም አይነት ሬድ ፎልደር ኒውስ የለንም። ማክሰኞ ሬድ ፎልደር ኒውስ አለን። ሐሙስ ሬድ ፎልደር ኒውስ አለን። ሮብም ሬድ ፎልደር ኒውስ አለን። አርብ ምንም አይነት ሬድ ፎልደር ኒውስ የለን። ክሊር ሶ ሰኞ ኤክስፔክት የምናደርገው ኮንሶሊዴት እንዲያደርግ ነው። አይዘር ሬንጅ ሰጠውን ታይም ቤዝድ የሆነ ዲሊንግ ሬንጅ ሰጠውን። ያን ዲሊንግ ሬንጅ በመከተል ሮብ ሰም ሶርት ኦፍ ክራይም ኮሪሌሽን ይሰጠናል። ዘን ሐሙስ እና አርብ ዋን ሳይድድ የሆነ ሬንጅ የሚሰጠን ከሆነ አርብ ወደ ሬንጁ እንዲመለስ ነው ኤክስፔክት የምናደርገው። ክሊር ይህን ኤግዛክትሊ ይፈጠራል ሳይሆን ሮድ ማፓችን ሊሆን የሚችለው ይሄ ነው። ሰው ባንስ ኢኮኖሚ ካሌንደር ላይ ካየን ወደ ቻርቶቹ መጠን የተወሰነ ነገር ለማውራት ስንሞክር ላስት ዊክ ፕራይስ ኮል አድርገን ነበር አይደለ? ላስት ዊክ ፕራይስ ኮል ተደርጎ የነበረው አይ ቲንክ እዚህ አካባቢ መሰለኝ አይደለ? ካልተሳሳትኩኝ እዚህ አካባቢ ፕራይስን ኮል አድርገን ነበረ እና ኤክስፔክት አድርገን የነበርነው ቢሎ ዚስ ሎው እንዲመጣ ነው። ለዛም ደግሞ ካታሊስቶች ነበሩት ማለት መፈጠር አሉበት፣ እነዚህ ነገሮች መኖር አሉባቸው ብለን ያወራናቸው ነገሮች ነበሩ አይደለ? እነሱ ነገሮች በደንብ አልተፈጠሩም። በዛም ላይ ደግሞ ያኔ አናሊሲስ ልንሰራ የምንችለው ከዊክሊ ተነስተን ነው። አሁን ላይ አናሊሲስ ልንሰራ የምንችለው ከመንዝሊ ተነስተን ነው። ይህንን ኮንሲደር አድርጉልኝ። ኤንድ የተወሰነ ሙቭመንት አግኝተን ነበረ። አውርቻቸው የነበርኩት ክራኪንግ ኮሪሌሽን ነበር ያኔ ከጂቢፒኤስዲ ድሮ ሊኩዊዲቲውን አቺቭ ማድረግ እንደቻለ ኤሮሲዲ ደግሞ ድሮ ሊኩዊዲቲውን ገና አቺቭ አላደረገውም። ይሄኛው ኤስኤምቲ ጀስት ገና የተፈጠረ ኤስኤምቲ ነው። ለዚህኛው ኤስኤምቲ ሴንሲቲቪቲ የሚያሳየን ከሆነ ፕራይስ ድሮፕ ሊያደርግ እንደሚችል በተወሰነ አውርተናል። ነገር ግን ለዚህኛው ኤስኤምቲ ሴንሲቲቪቲ ሳያሳየን ሰብሶርት ኦፍ ክራኪንግ የሆነ ኪሌብል ላይ ክራኪንግ ኮሪሌሽን የሚያሳየን ከሆነ ያን ፎሎ አድርጎ ላይ እንዲሄድ ነበር ኤክስፔክት ስናደርግ የነበር ነው አይደለ? ነገር ግን ምንም አይነት ክራኪንግ ኮሪሌሽን አልተፈጠረም ነበረ ፕራይሱን ሆልድ ሊያደርገው የሚችል ማለት ነው። ለዛም ሲባል ከላይ ተፈጥሮ የነበረውን ክራኪንግ ኮሪሌሽን ተከትሎ ፕራይስ ወርታች ሊወርድ ይችላል ማለት ነው። ምን ላይ ኤፌክስ ያለ ወይን ካብቱ ወደ ኮሞዲቲ ስንመጣ ግን ኮሞዲቲ ላይ ፐርፌክት የሚባል ነበር። ጀስት በጣም ክሊር የሚባል ፕራይስ ሙቭመንት ነበረ። አውርቻችሁ የነበርኩት እዚህኛው ኪሌቭል ላይ ፕራይሱ ቢመጣ ችግር የለውም፣ ነገር ግን ባይመጣም ለእኛ ፕራይስ ወደዚህ እንዲመጣ ኤክስፔክት የምናደርገው አይነት ኪሌቭል አይደለም ብያችሁ ነበር። አይ ቲንክ እዚህ አካባቢ እያለን ክሊር ሰው ወደዛ ወደምንፈልገው የምንፈልገው ኢምፖርታንት የሆነ ኪሌቭል አይደለም። እሱም ካታሊስቱኛው ካንድል እንደሆነ አውርቻችኋለሁ እና ታርጌታችን ድሮ ሊኩዊዲቲያችን ሊሆን የሚችለው እዚህ ድረስ ነው ብያችሁ ነበረ። ድሮ ሊኩዊዲቲያችንን አቺቭ አድርገናል።
ጎልድ ላይ ወደ ሲልቨርም ስንመጣ ሲልቨር ላይም ድሮ ሊኩዊዲቲያችንን በደንብ አቺቭ አድርገናል ማለት ነው። ይህ ነበር ድሮ ሊኩዊዲቲያችን የነበረው። እኛ ድሮ ሊኩዊዲቲያችንን አቺቭ አድርገናል። በጣም ክሊር የሚባል ፕራይስ ሙቭመንት ነበረ ማለት ነው ኮሞዲቲ ላይ። ወደዚህኛው ሳምንት አናላይሲስ ስንመጣ ኮሞዲቲ ላይ ኤክስፔክት ልናደርግ የምንችለው ኖርማሊ ኤክስፔክት ልናደርግ የምንችለው እዚህ ጋር ያለውን ኪ ሌቭል ማለት ፕራይስ ወደዚህኛው ኪ ሌቭል እንዲመጣ እና እዚኛው ኪ ሌቭል ላይ ሰም ሶርት ኦፍ ክራንች ኮሬሌሽን አሳይቶን እንዲወጣ ነው። ወደ ጎልድም ስንመጣ በተመሳሳይ እዚህ ጋር የሚታይ ኪ ሌቭል አለ ማለት ፌር ቫልዩ ጋፕ አለ። በ4 አወር የሚታይ ፌር ቫልዩ ጋፕ ወደዚህኛው ፌር ቫልዩ ጋፕ አላይ እንዲያደርግ ነው። ከዚህኛው አላይን አድርጓል ከዚህ ጋራ ወደዚህ መጥቶ ፕራይሱ ወደ ላይ ፑሽ ማድረግ እንዲችል ነው ኤክስፔክት የምናደርገው። ነገር ግን እነዚህ ኪ ሌቭሎች ለእኛ ኢምፖርታንት አይደሉም። ጀስት እንደ ካታሊስት ነው እንጂ መስት የምንላቸው ግዴታ የሆኑ ኢምፖርታንት የሆኑ ኪ ሌቭሎች አይደሉም ለእኛ። ክሊር። አሁን ምናልባት ሀፕን ሊያደርግ የሚችለው በዛሬ እና በነገ መካከል ከላይ ዊክሊ ሳይክል ኤስኤምቲ የሚፈጠር ከሆነ እሱ ዊክሊ ሳይክል ኤስኤምቲ ፕራይሱን ወደዚህኛው ኪ ሌቭል እንዲመጣ ሊያደርገው ይችላል። ክሊር። ወደዚህኛው ኪ ሌቭል እንዲመጣ ሊያደርገው ይችላል። ወደዚህኛው ኪ ሌቭል መጥቶ በነገ እና በነገ ወዲያ መካከል ደግሞ የሚታይ ሌላ ክራንች ኮሬሌሽን ሊኖር ይችላል። ክሊር። እንደምታዩት ደግሞ ዲሊንግ ሬንጅ አለን አይደል? እዚህ ጋር ከዚህኛው ሃይ ጀምሮ እስከዚህኛው ሎ ድረስ ያለ ዲሊንግ ሬንጅ አለ። ክሊር። ይሄኛው ዲሊንግ ሬንጅ እንደምን ሊያገለግለን ይችላል? እንደ ታይም ቤዝድ ዲሊንግ ሬንጅ ማለት ነው። አይሚን እንደ ምንድነው ክራንች ኮሬሌሽን የሚሰጠን ዲሊንግ ሬንጅ መሆን ይችላል። ክራንች ኮሬሌሽን የሚሰጠን ዲሊንግ ሬንጅ መሆን ይችላል። ምን ለማለት ነው ያልኳችሁ? አንደኛው ሴት ከዚህኛው ሎ እስከዚህኛው ሃይ ድረስ ባለው ዲሊንግ ሬንጅ ዲስካውንት ውስጥ መጥቶ ትሬድ ሊያደርግ ይችላል። አንደኛው ሴት ደግሞ ዲስካውንት ውስጥ መምጣት ላይፈልግም ኦር ላይችል ይችላል። ይህም ዋን ፎርም ኦፍ ክራንች ኮሬሌሽን ነው። ነገር ግን እኔ አሁን ጥሩ ነው ብዬ የማስበው ማለት ይፈጠራል እያልኳችሁ ሳይሆን ጥሩ ነው ብዬ የማስበው የነገ ካንድል ባይ ዲፎልት እዚህ ጋር ክሎዝ አድርጎ ፌር ቫልዩ ጋፕ ቢተውልን እና ወደዚኛው ፌር ቫልዩ ጋፕ ተመልሶ እዚህ ጋር ዊክሊ ሳይክል ኤስኤምቲ ሰጥቶን ቢወጣ ነው። ነገር ግን ነገ በጣም ሃይ ኢምፓክት የምንለውን ዩስ አለን። ቮላቲሊቲ ነው ኤክስፔክት የምናደርገው። ክሊር። አንደኛው ሴት የሰኞ ሎ ትሬድ ማድረግ ቢችል ከሁለቱ አሁንም ጸዴ ይሆናል። ነገር ግን ትሬድ የማድረግ ፕሮባቢሊቲ ላይኖረው ይችላል። ዛሬ ትልቅ ሬንጅ ስለተሰጠን 4 አወር ላይ ያለው ኪ ሌቭል ብቻ ሪስፔክት አድርጎ የመውጣት ፕሮባቢሊቲ ይኖረዋል ማለት ነው። ወደዚኛው ኪ ሌቭል መጥቶ የሜር ፕሮባቢሊቲ ሊኖረው ይችላል። ታርጌታችን የሚሆነው እዚህ ሃይ ላይ ነው። ኤንድ ኦልሞስት ከዚህም ሃይ ከፍ ብሎ እንዲሄድ ነው ኤክስፔክት ልናደርግ የምንችለው። ወደዚህ አካባቢ ድረስ የመድረስ ፕሮባቢሊቲ ያለው ጎልድ ላይም ስንመጣ ይህኛው ሃይ ድሮ ሊኩዊዲቲያችን ነው። ከዚህም ደግሞ ሃይራዮችን እየሰራ ነው እንዲሄድ ኤክስፔክት የምናደርገው። ለዚህም ካታሊስቱ ኪ ሌቭሉ ላይ ኦር ወደዚህ መጣው ክራንች ኮሬሌሽን መስጠት አለባቸው። ታይም ፍሬም ላይ የሚታይ ኦር ደግሞ ለበያዝ የሚያገለግለን ክራንች ኮሬሌሽን መሰጠት አለ። ከዛ ነው ተርኒንግ ፖይንቱን ኮንፊርም አድርገን መሄድ የምንችለው። አሁን ትልቅ የሆነ ክራንች ኮሬሌሽን ላንጠብቅ እንችላለን ማለት መንዝሊ ሳይክል ኦር ምናምን ክራንች ኮሬሌሽኖችን ኤክስፔክት ላናደርግ እንችላለን። ምክንያቱም ሁለቱም አስተያየት ሃዩን ብሬክ አድርጓል። ምንም አይነት መንዝሊ ሳይክል ሊሰጠን አይችልም ማለት ነው። ማለት ወደ ዊክሊ ታይም ፍሬም ብንመጣ ሁለቱም አስተያየት የፕሪቪየስ ዊክ ሃዩን ወስዶታል። ይሄ ደግሞ በጣም ለእኛ ክላሪቲ ነው የሚሰጠን። ክሊር። እዚህ ጋር ነበር ሪኮርድ ተደርጎ የነበረው ፕሪቪየስ ኮንፊርም አድርገናል። አሁን ደግሞ ሁለቱም አስተያየት የፕሪቪየስ ዊክ ሃዩን ወስዶታል። ይህ ማለት በሃዩ ላይ ሊሰጠን የሚችለን ምን የለም ማለት ነው፣ መንዝሊ ሳይክል ኤስኤምቲ የለም ማለት ነው። ይሄ ደግሞ ለእኛ ምን ኮንፊርሜሽን ነው የሚሰጠን ማለት ሞር ስትሪንግዝ ነው ሊሰጠን የሚችለው። እሱን ካንስል የሚያደርግ ሌላ ኤስኤምቲ ኤክስፔክት አናደርግም ማለት ነው። ኦር ደግሞ መንዝሊ ሳይክል ኤስኤምቲም ኤክስፔክት ላናደርግ እንችላለን። ዊክሊ ፕለስ ዴይሊ ኢናፍ ሊሆን ይችላል። እንደ ሰዓቱና እንደሚሰጠን ፎርሜሽን ነው እነዚህ ነገሮች ሳይድ የሚደረጉት። ወደ ኤፍኤክስ ሪያዶች ሲመጣ ያላሳየኋችሁ ወደ ዊክሊ ታይም ፍሬም ነው እና ለማየት ሞክሩ። ዲኤክስዋይ ላይ ዲኤክስዋይ የፕሪቪየስ ዊክ ሃዩን መውሰድ አልቻለም። እዚህ ጋር የምታዩትን የፕሪቪየስ ዊክ ሃይ ምን ማድረግ አልቻለም፣ መውሰድ አልቻለም። ፕሮቴክትድ ነው የፕሪቪየስ ዊክ ሃዩ ማን ላይ፣ ዲኤክስዋይ ላይ። ኦኬ ወደ ኢሮኤስዲ ስንመጣ ኢሮኤስዲ የፕሪቪየስ ዊክ ሎውን መውሰድ አልቻለም።
ላይክ ዲኤክስዋይ ፕሪቪየስ ዊክ ሃይ ማለት የኢሮኤስዲ ደግሞ ፕሪቪየስ ዊክ ሎ ማለት ነው። ተቃራኒ ስለሆነ ኮሪሌሽን ነው። ወደ ጂቢፒኤስዲ ስንመጣ ግን የፕሪቪየስ ዊክ ሎውን መውሰድ ችሎ ነበረ። ክሊር። ይህ ራንደም አይደለም፣ መንዝሊ ሳይክል ኤስኤስኤምቲ ነው። ክሊር። ሶ ታርጌት ምን መሆን ይችላል? የፕሪቪየስ ዊክ ሃይ ታርጌት እንደ ታርጌት ሊያገለግለን ይችላል ማለት ነው። የፕሪቪየስ ዊክ ሃይ እንደ ታርጌት ሊያገለግለን ይችላል ማለት ነው። ክሊር። ሶ እዚህ ጋር ያገኘናቸው ዲስፕሌስመንቶች ደግሞ ይህንኛውን ኤስኤምቲ ኮንፊርም የማድረግ ፕሮባቢሊቲ ሊኖራቸው ይችላል ማለት ነው። ሶ ኤክስፔክት የምናደርገው ላይክ ወደ እነዚህኞች ሃዮች ትሬድ እንዲያደርግ ነው። ወደ ይህኛውም ላይክ የፕሪቪየስ ላይ የነበረን ድሮ ሊኩዊዲቲ ስቲል እንደተጠበቀ ነው ወደዚህ እንዲመጣን ኤክስፔክት የምናደርገው እና ለዚህ ደግሞ ካታሊስት ሊሆን የሚችለው ምንድን ነው? ወደ ዴይሊ ታይም ፍሬም መጥቼ ባሳያችሁ ምናልባት ነገ በዛሬና በነገ ካንድል መካከል የሚታይ ዊክሊ ሳይክል ኤስኤምቲ ላናገኝ እንችላለን። ኮዝ የዛሬው ካንድል ሬንጁ ትልቅ ስለሆነ ለባያዙ የሚሆነን ዊክሊ ሳይክል ኤስኤምቲ ላናገኝ እንችላለን። እንዲሁም ኦፖዝ የሚያደርገን ዊክሊ ሳይክል ኤስኤምቲ ነው ሊፈጠር የሚችለው። ክሊር። ግን ምን ማድረግ እንችላለን? ኦፖዝ የሚያደርገን ዊክሊ ሳይክል ኤስኤምቲ የማይፈጠር ከሆነ ዊክሊ ሳይክል ኤስኤምቲውን ስኪፕ ማድረግ እንችላለን። መንዝሊ ሳይክል አለን፣ ዊክሊ ስኪፕ አድርገን ዴይሊ እና 90 ኤክስፔክት ማድረግ እንችላለን። ክሊር። ሶ እንደ ኪ ሌቭል ለዛም ካታሊስት ሊሆን የሚችለው ለዲኤክስዋይ ፕሪሚየም ላይ ያለው እዚህ ጋር የምታዩት ኪ ሌቭል ነው። ለነ ኢሮኤስዲ ላይክ እዚህ ጋር ያለው ኪ ሌቭል ነው። ዲስካውንት ላይ ያለ ኪ ሌቭል አለን እዚህ ጋር የሚታይ ቢመጡ ጸዴ ነው። ሶ ወደ ጂፒኤስዲም ስንመጣ በተመሳሳይ እዚህ ጋር የሚታዩ ኪ ሌቭሎች አሉ። ክሊር። አሁን ቅድም እንዳልኳችሁ ነው። ስፔሲፊካሊ እዚህ ኪ ሌቭል ላይ መምጣት አለበት ግዴታ የምንለው ነገር የለም። እንዳልኳችሁ ማለት ምሳሌ የሚሆኑባቸው ኤክሴፕሽናል የሆኑ ኬዞች አሉት፣ ግን ለዚህ ሴናሪዮ ግዴታ አይደለም። ሰው ምንድነው የምፈልገው? ክራይም ኮሬክሽን ነው የምፈልገው። ኦፖዝ የሚያደርገንን ዊክሊ ሳይክል ኤስኤምቲ ሳይሰጠን ዴይሊ እና 90 የሚሰጠን ከሆነ ኮንፊርም ማድረግ እንችላለን። ኪ ሌቭሉን መጥቶ እዚህ ጋር የሚሰጠን ከሆነ ኮንፊርም ማድረግ እንችላለን። ግን አንደኛው ሴት ዲስካውንት ውስጥ ገብቶ አንደኛው ሴትን ፕሪሚየም ላይ የሚሆን ከሆነ ዚስ ዋን ፎርም ኦፍ ክራይም ኮሬክሽን ምን ለማለት ነው? አሁን ለምሳሌ አሁን ላይ ያለው ይህ ካንድል ፕሪቪየስ ካንድል ሎን መውሰድ አልቻለም ማለት ጂፒኤስዲ ላይ። ወደ ኢሮኤስዲ ስንመጣ ግን ያው እዚህ ጋር ያለውን ካንድል ወስዶታል። ይህም ክራይም ኮሬክሽን ነው። የፕሪቪየስ ካንድል ሎን ተወስዷል፣ ክራይም ኮሬክሽን ነው። ግን ኤክስፔክት የምናደርገው ታይም ቤዝድ ነው እንጂ ሰፖርት የሚያደርጉን እየተፈጠሩ ያሉ ክራይም ኮሬክሽኖች አሉን። ላይክ እንዳልኳችሁ የሚያስፈራን ነገር ሊኖር የሚችለው ምንድን ነው? መንዝሊ ሳይክል ኤስኤምቲውን ካንስል የሚያደርገው ከሆነ መንዝሊ ሳይክል ኤስኤምቲ ካንስል ለማድረግ ሲጀመር ይህ ሳምንት ክሎዝ መደረግ አለበት። የምንሰራው አናሊሲስ ደግሞ ይህ ሳምንት ስለሆነ ችግር የለውም፣ ስቲክ ማድረግ እንችላለን። ኮንሰፕት ወደ ዴይሊ ታይም ፍሬም ስመጣ እዚህ ጋር አይ ቲንክ የትኛዋ ሴት ላይ ነው? አንደኛው ያ እዚህ ጋር የምታዩት ኪ ሌቭል አግኝቷል እና ይህን ኪ ሌቭል ሪስፔክት አድርጎ ይወርዳል አይወርድም ወይ? ይህን ኮንፊርም የምናደርገው በክራይም ኮሬሌሽን ነው። አሁን እዚህ ጋር ሰከንድ ስቴጅ ማሳየት አለበት። ኢፍ ይውረድ እንኳን ቢባል ሰከንድ ስቴጅ ማለት ዊክሊ ፕላስ ዴይሊ ማሳየት አለበት። እንደዛም ቢያሳየን ይህን ሬድ ሊያደርጉ ይችላል ብለን ኤክስፔክት አናደርግም። ላይክ ለሪትሬስመንት ኮዝ ሊሆነን ይችላል ነው እንጂ ትንሽ ሳይሆን ላይክ ሊያስፈራ የሚችለው ምንድን ነው? የተፈጠረልን ኤስኤስኤምቲ መንዝሊ ሳይክል ኤስኤስኤምቲው ማርኬት ኦፕን እንዳደረገ ራን አድርጎት ወጣ ነው። አይነው ችግር የለውም፣ ችግር ላይ ኖረው ይችላል። ግን ሞስት ኦፍ ዘ ታይም ለእኔ ክሊር የምለው ኤስኤምቲ ሊፈጠር የሚችለው ማለት ለሳይ አሁን እየተፈጠረ ያለው በኪዋን እና በኪውቱ መካከል ነው አይደለ? ኪውቱ መጥቶ የኪዋን ሎ ነው አይደለ ሬድ ያደረገው። ኪውቱ የኪዋንን ሎ ሬድ ሲያደርግ ኪውቱ ደግሞ ራሱ ለአራት ይከፈላል አይደለ? ለአራት ሲከፈል የዛ የኪውቱ ራሱ ኪውቱ ላይ መሆን አለበት ማለት አለላ አርጌታ አስረዳችሁ። ሌትሳይ ዊክሊ ሳይክልን ኢማጂን እናድርግ። የፕሪቪየስ ዴይ ሎውን ሬድ ሲያደርገው ዊክሊ ሳይክል ይፈጠራል። የፕሪቪየስ ዊክ ሎውን ዴይ ሎውን ሬድ ማድረግ ያለበት ኤግዛክትሊ ፕራይስ ኦፕን እንዳደረገ ሳይሆን ለንደን ላይ ቢያደርገው ጥሩ ነው። ላይክ ሬድ የሚያደርግበት ቀን ኪው2 ኪው3 ላይ ምናምን ሬድ ቢያደርገው ኢትስ ቤስት የሚባል ክራይም ኮሬሌሽን የሚፈጠርበት ታይም ነው። ይሄ ጀስት ስሩ ታይም እያየው የመጣሁት ነገር ነው እንጂ ምናልባት ሌላ ቦታ ሰምታችሁት ማጣቅ ከሆነ ግራ እንዳትጋቡ በሚለው ነው። ለዚህ ሳምንት ያለን ፕራይስ ፎርካስት ይህን ይመስላል። ሜቢ የእናንተ ሀሳብ የእናንተ እይታ ምናምን ካለ ኮመንት ሴክሽኑን መጠቀም ትችላላችሁ። በተረፈ ሰላም ነው።